አብዛኛው ሀብታም ሰዎች ተመሳሳይና ቀላል የገንዘብ ፕሪንሲፕሎች እንደሚጠቀሙ ያውቃሉ? በሀያዎቹ እድሜ ውስጥ ከሆናችሁ እና በኢትዮጵያ ውስጥ ሀብታም ለመሆን ከፈለጉ እነዚህ 5 ፓወርፉል የገንዘብ ፕሪንሲፕሎች ህይወቱን ይለውጣሉ። የመጨረሻው ጌም ቼንጀር ስለሆነ እስከ መጨረሻው ማየት እንዳትረሱ። የኢትዮጵያ ወጣቶች ፋይናንሻሊ ስትራግል እያደረጉ የማይካድ እውነት ነው። ይሄ ምንድነው ምክንያቱ ብላችሁ ካሰባችሁ አንደኛው የትምህርት ካሪኩለማችን ውስጥ እንዴት ገንዘብ ሜክ ማድረግ እንዳለብን የሚያስተምር አንድም ኮርስ የለም። እነዚህን 5 መርሆች ከተከተላችሁ ግን ሀብታም የማትሆኑበት ምንም ምክንያት የለም። የመጀመሪያው ፕሪንሲፕል ብዙዎቻችንን የሚፈትን ፕሪንሲፕል ነው። ስፔንድ ሌስ ዛን ዩ እርን፣ ከምናገኘው በላይ ወጪ ማድረግ። አዎ ይሄ ብዙዎቻችንን ይፈትነናል። ምናልባት የምናገኘው 10 ሺህ ብር ከሆነ በወሩ መጨረሻ ያወጣነው ወጪ ግን የ12 ሺህ ብር ይሆናል። ይሄ ትልቁ ምክንያቱ ደግሞ እያወጣነው ያለውን ነገር ኮንትሮል ስለማናደርገው። ስለዚህ ሶሉሽኑ ምንድነው? 50 30 20 ሩል አለ። ይሄ ሩል ብዙ ነገሮችን ይፈታላችሁ። ምክንያቱም 50%ታችሁን ለኒዳችሁ ነው የምታደርጉት። 50% ለሚያስፈልጋችሁ ለተለያዩ ነገሮች፣ ያ ማለት ለቤት ክራይ፣ ለምግብ እና ለትራንስፖርት። እነዚህ 50% ወጪያችሁን ቢሸፍኑ የቀረው 30% ደግሞ ለሾፒንግ ወይም ኢንተርቴን ለማድረግ አንዳንድ ነገሮችን ለማድረግ ታረጉታላችሁ ማለት ነው። መጨረሻ ላይ የምትቀረውን 20% ግን ወይ ሴቭ ታረጓታላችሁ ወይ ኢንቨስት ታረጋላችሁ። በእርግጠኝነት ይህን ፕሪንሲፕል መከተል ስንጀምር አንድ የፋይናንስ ፕሮብሌማችንን ሶልቭ እናደርጋለን ማለት ነው። የሁለተኛው ፕሪንሲፕል ደግሞ ሴቭ ፈርስት ኖት ላስት ነው። መጀመሪያ ነው መቆጠብ ያለብን፣ መጨረሻ አይደለም። ትልቁ የምንሳሳተው ነገር ገንዘባችንን የምንቆጥበው ልክ ወጪ አውጥተን ከጨረስን በኋላ እጃችን ላይ የሆነ ገንዘብ ስትቀር ያችን ገንዘብ ለመቆጠብ እናስባለን። በዚህ ጊዜ ለመቆጠብ ኢምፖሲብል ይሆንብናል ማለት ነው። ለምሳሌ አንድ ሰው 15 ሺህ ብር ደሞዝ ቢኖረው ብለን እናስብ፣ ወይም 15 ሺህ ብር ገቢ ቢኖረው ብለን እናስብ። ከ15 ሺህ ብር ገቢው 3 ሺህ ብሩን መጀመሪያ ይሄን ገቢ እንዳገኘ 3 ሺህ ብሩን ወደ ተለያዩ ነገሮች ማድረግ ማለት ያችን 3 ሺህ ብር ወይ ወደ ባንክ ማድረግ፣ አይ የባንክ ኢንተረስት ለኔ በቂ አይደለም ብሎ ለሚያስብ ሰው ካለ ደግሞ ያ እኛ ሀገር በጣም የሚገራርሙ የፋይናንሻል ኢንስቲትዩሽኖች አሉ እንደ እቁብ። እቁብ ካለ እቁብ ውስጥ መግባት ወይም ደግሞ ገንዘባችን ሊያባዛ ወደሚችሉ ነገሮች ማድረግ ማለት ነው። ይሄን ፕሪንሲፕል የምትከተሉ ከሆነ ብዙ ነገራችሁን ሶልቭ ታደርጋላችሁ። ሶስተኛው ደግሞ መልቲፕል ስትሪም ኦፍ ኢንካም፣ የገቢ ምንጮቻችንን መጨመር። እዚህ ጋር ብዙ ጊዜ ልንሳሳተው የምንችለው ነገር ቢኖር ይሄ ነው። የገቢ ምንጫችን ከአንድ ዳይሬክሽን ብቻ ከሆነ ደግሞ ትልቁ የፋይናንሻል ስትራግል እዚህ ጋር ይጀምራል። ስለዚህ ሳይድ ሃስሎችን ከጎን ሊሰሩ የሚችሉ ስራዎችን መስራት፣ ለምሳሌ ፍሪላንስ ስራዎች ሊሆን ይችላል፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮንተንት ራይቲንግ፣ ፕሮግራሚንግ። እነዚህ ሳይድ ላይ እየተሰሩ በኋላ ሜን ኢንካም ስትሪም ሊሆኑ የሚችሉ ናቸው። ኢኮመርስ ወይም ደግሞ ፌስቡክ ላይ ሴልስ ማድረግ፣ የተለያዩ እቃዎችን ከሰዎች እየተቀበሉ የወሰነች ነገር እየጨመሩ ፌስቡክ ላይ መሸጥ፣ ቴሌግራም ላይ መሸጥ፣ የሆነ ቫልዩ አድ እያደረጉ ዩቲዩብን ተጠቅሞ ቲክቶክን ተጠቅሞ ገንዘብ ማግኘት ይቻላል ማለት። ትንንሽ ገንዘቦችን በመጠቀም ደግሞ የስሞል ቢዝነሶችን መጀመርም ይቻላል። ሳይድ እንደ ኮፊ ሾፕ ሊሆን ይችላል፣ ሃንድ ክራፍት ወይ እጅ ላይ የሚሰሩ ነገሮች፣ ቤት ውስጥ የሚሰቀሉ ነገሮች። እነዚህ ነገሮች ቀስ በቀስ እያደጉ ወደ ትልቅ ኢንካም ስትሪም ሊሆኑ ይችላሉ ማለት ነው። ኢንካም ስትሪሞቻችንን መልቲፕል ማድረግ በጣም በዚህ ጊዜ አስፈላጊ ነው። አራተኛው ፕሪንሲፕል ደግሞ ኢንቨስት እርሊ። በቅድሚያ ኢንቨስትመንት ከመቆጠብ መጀመሪያ ኢንቨስት ማድረግ ላይ ማተኮር ሞር ይሻላል። ምክንያቱም በዚህ ጊዜ በእኛ ሀገር ሁኔታ የገንዘብ ቫልዩ ሁል ጊዜ በየጊዜው በየሰዓቱ እየቀነሰ እየመጣ ስለሆነ ሴቭ አድርገን ከምናስቀምጠው ኢንቨስት ብናረገው ሞር ሪተርኑ በጣም የት ኢንቨስት እናድርግ ብለን ደግሞ ካሰብን አሁን ጥሩ አማራጮች እየመጡልን ነው። ስቶክ ኢትዮጵያ ውስጥም በደንብ እየተጀመረ አዋጪ ሊሆኑ የሚችሉ የስቶክ
ማርኬት ውስጥ መሳተፍ ማለት ነው። ሌላኛው ደግሞ ገንዘባችን ልናስቀምጥበት የምንችለው ቦታ ደግሞ እንደ መሬት እንደ ሪል ስቴት ያሉ ቦታዎች ናቸው። ወርቅ መግዛት፣ ብር መግዛት፣ እነዚህም ሪተርናቸው በጣም ቆንጆ ነው። ክሪፕቶ ላይ ኢንቨስት ማድረግ በደንብ ጥናት ይፈልጋል። ይሄ ነገር ግን በደንብ ጥናት በማድረግ ክሪፕቶ ላይ ኢንቨስት ማድረግም ጥሩ ሪተርን ይኖረዋል። ስታርታፕ ቢዝነሶችን ደፍሮ መጀመር፣ እነዚህም ነገሮች ሪተርናቸው ቆንጆ። አምስተኛውና የመጨረሻው ደግሞ ራይት ማይንድ ሴት ነው። ፖዚቲቭ የሆነ ኢነርጂ ሊኖረን ይገባል። ራሳችንን ብሮክን ልናደርግ አይገባም። ማይንድ ሴታችን ጥሩ ከሆነ፣ አስተሳሰባችን፣ አመለካከታችን፣ እይታችን ጥሩ ከሆነ፣ ነገሮች የምናይበት ሁኔታ ጥሩ ከሆነ በዛ ልክ የገቢ ምንጮቻችን የመጨመሩ ሂደት በጣም ጥሩ ይሆናል ማለት ነው። ስለዚህ አንዳንድ መጥፎ አባባሎችን ማቆም አለብን። ለምሳሌ እኔ በጣም ይሄን ነገር አልችልም፣ እነዚህን ነገሮች እኔ ማድረግ አልችልም፣ ከቅድም የነገርኳቸው ነገሮች ማድረግ አልችልም ብሎ አንድ ሰው ራሱን ከመፈረጀ ይሄ ነገር እኮ እንደዚህ አይሆንም፣ ይሄ ነገር አይሆንም ማለት ይሄ ኖት ራይት ማይንድ እንዴት ነው እነዚህ ነገሮች አፕላይ ላደርግ የምችለው ብሎ ማሰቡ ሞር በጣም ጥሩ ነው ብዬ አምናለሁ። ሌላኛው ደግሞ ገንዘብ ሰይጣን ነው እንደዚህ አይነት የሚባል አባባል አለ። ከዚህ ይልቅ ገንዘብ ፍሪደም ይሰጠኛል፣ ገንዘብ የምፈልገውን ነገር እንዳደርግ ይረዳኛል ብሎ ማሰብ ሞር የተሻለ ነው። የተለያዩ ሊጠቅሙ የሚችሉ ነገሮች ላይ ጊዜያችን ወይም ሰዓታችንን ማሳለፍ ማለት ነው። በአንድ ወቅት አንድ ጋዜጠኛ ወረን ባፌት የሚባል የአሜሪካ ባለሀብት በአንድ ኢንተርቪው ላይ ሲጠይቀው ምን ላይ ነው ትልቁ ኢንቨስት እያደረከው ብሎ ይጠይቀዋል ማለት ነው። ጋዜጠኛው ኤክስፔክት የሚያደርገው መልስ ነበር። ምክንያቱም ወረን ባፌት በጣም ኢንቨስት በማድረግ የሚታወቅ ሰው ነው እና በተለይ የተለያዩ እነ ኮካ አይነት እንደ ትልልቅ ኢንቨስትመንቶችን ያደረገ ሰው ነው፣ በጣም ይታወቃል እና ኤክስፔክት ያደረገው እንደዚህ ይሄ ድርጅት ላይ ነው ብሎ እንዲመልስለት ነበር እና ወረን ባፌት ግን ይሄን አይደለም የመለሰው። ምንድን ያለው ትልቁ ኢንቨስትመንት ጭንቅላቴ ላይ ነው ኢንቨስት ያደረኩት፣ ትልቁን ኢንቨስትመንት ጭንቅላቴ ላይ ነው፣ ይሄን በማድረጌ ነው ይሄን ሀብት ማግኘት የቻልኩት ብሎ መልሶለታል ማለት ነው። ስለዚህ ራሳችሁ ላይ ኢንቨስት ማድረግ የተለያዩ እናንተን ሊያሳድጉ እናንተን ወደ ገንዘብ ሊያቀርቡ የሚችሉ ስኪሎች ላይ ወይም አመለካከቶች ጥሩ አስተሳሰብ ሊጨምሩ ወደሚችሉ መጽሐፍቶች ወይም ቪዲዮዎች ላይ ማተኮር ማለት ነው። ማይንድሴታችሁን ሊያሰፉ ወደሚችሉ ነገሮች ላይ ሞር ማተኮር ማለት ነው። ሌላኛው ደግሞ ጥሩ ጓደኞች ከጥሩ ሰዎች ጋር ማሳለፍ። ሰው ውሎን ነው የሚመስለው እና ውሏችንን ስናስተካክል ይሄም ደግሞ ያው ከፋይናንሻል ስትራግል እንድንወጣ ያደርገናል ማለት ነው። ብዙ ሰዎች እነዚህን ፕሪንሲፕሎች በመጠቀም ብዙ ለውጦችን አምጥተዋል፣ ብዙ ነገሮችን አምጥተዋል። አይ ነው በአንድ ጊዜ ሊተገበሩ ቀስ በቀስ ነው። ለምሳሌ አንድ ዛፍ በአንድ ትልቅ ዛፍ መሆን አትችልም። መጀመሪያ ቀስ ብላ ከትንሽ ፍሬ ተነስታ 2 ቅጠል፣ 3 ቅጠል፣ 4 ቅጠል እያለች ነው ብዙ ቅጠሎችን ትልቅ ዛፍ የምትሆነው ማለት ነው። ስለዚህ እናንተም ቀስ በቀስ ይሄን ነገር በተከተላችሁ ቁጥር ቀስ በቀስ ይሄን ነገር ባረጋችሁ ቁጥር በህይወታችሁ ለውጥ እያመጣችሁ ወደ ትልቋ ዛፍ እንደምትደርሱ አልጠራጠርም። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችን ከፈለጋችሁ ደግሞ ከዚህ በመቀጠል የሚመጡላችሁ ቪዲዮዎች አሉ። ቻናሌ ውስጥም በመግባት የተለያዩ እናንተን ሊለውጡ የሚችሉ ቪዲዮዎች አሉ። ቼክ አድርጓቸው። ስለተከታተላችሁ አመሰግናለሁ። መልካም ቀን፣ መልካም ምሽት ይሁንላችሁ። ቴንኪው